ዶክተር፣ እርጉዝ ነኝ፣ ግን በትክክል ምን መብላት እንዳለብኝ ግራ ተጋብቻለሁ። ልትመራኝ ትችላለህ? በእርግጥ የእርግዝና አመጋገብ ቀላል ነው። ሰውነትሽ ተጨማሪ ንጥረ ነገሮችን ይፈልጋል እንጂ ተጨማሪ ምግብ አያስፈልገውም። ታዲያ በየቀኑ በምን ምግቦች ላይ ማተኮር አለብኝ? በየቀኑ ማካተት ያለቦት 5 አስፈላጊ ቡድኖች አሉ። 1 የፕሮቲን ምግቦች፣ እንቁላል፣ ዶሮ ወይም ስጋ፣ ባቄላ፣ አተር፣ ምስር፣ የኦቾሎኒ ቅቤ። ልጅዎ ጠንካራ ጡንቻዎችንና የአካል ክፍሎችን እንዲያሳድግ ይረዳሉ። ፍራፍሬዎችና አትክልቶችስ? በጣም አስፈላጊ ነው። ሙዝ፣ አቮካዶ፣ ማንጎ፣ ፖም፣ ብርቱካን። 3 አትክልቶች፣ ስፒናች፣ ካሮት፣ ቢትሩት፣ ብሮኮሊ ቫይታሚኖችን ይሰጣሉ፣ የደም ማነስ ይከላከላሉና የበሽታ መከላከያን ይጨምራሉ። ወተት በየቀኑ መጠጣት አለብኝ? አዎ፣ የካልሲየም ምግቦች፣ ወተት፣ እርጎ፣ አይብ፣ የተጠናከረ የአኩሪ አተር ወተት። እነዚህ የሕፃኑን አጥንትና ጥርስ ያጠናክራሉ። ከእህሎችስ? ከእህሎች አጃ፣ ዳቦ፣ እንጀራ፣ ሩዝ፣ በቆሎ እንዲጠግቡና የሆድ ድርቀትን ይከላከላሉ። ምን ያህል ጊዜ መብላት አለብኝ? 3 ትላልቅ ምግቦችን ከመመገብ ይልቅ 5 እስከ 6 ትናንሽ ምግቦችን ተመገብ። ይህ ማቅለሽለሽን፣ አሲድነትንና ማዞርን ይቀንሳል። ማስወገድ ያለብኝ ምግቦች አሉ? አዎ፣ አስወግጅ። ጥሬ ወይም በደንብ ያልበሰለ ሥጋ፣ ጥሬ እንቁላል፣ ያልታጠበ ፍራፍሬዎች፣ ከመጠን በላይ ቡና፣ አልኮሆል፣ ያልታጠበ ወተት፣ ንጹሕ ላይሆን የሚችል የጎዳና ላይ ምግብ። እነዚህ ኢንፌክሽን ሊያስከትሉ ወይም ሕፃኑን ሊጎዱ ይችላሉ። አመሰግናለሁ ዶክተር፣ ይህ በጣም ረድቶኛል።